ያላገባችሁ ሴቶች ቆማችሁ ብትቀሩ ምንድነው የሚጎልባችሁ? ምንም ይጎልብ። የዘንድሮ ትዳር ያው እንደምታዩት ነው። ተፋቱ፣ ተለያዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። ጓደኞቼ እንዴት ናችሁልኝ? ዛሬ አንድ የገረመኝ ነገር ልነግራችሁ ነው ጓደኞቼ። ምንድነው የሚባለው? የሌባ አይነ ደረቅ መልሶ ልብ አድርቅ የሚባል ነገር አለና እሱ ነገር ነው ዛሬ እየገጠመኝ። ያው በነገራችን ላይ ብዙ ሰዎች ስለናስር በየሰዓቱ አታውሪ ትሉኛላችሁ። እኔ ትቻለሁ አላወራም፣ ግን አንዳንዴ እንደዚህ ሲነካኩኝ እየመጣው አወራለሁ ማለት ነውና ዛሬ ሚስቱ ደውላልኝ ነበረ ጠዋት ላይ ማለት ነው። ናስር ሚስት እንዳገባ ከዚህ በፊት ነግሬያችኋለሁኝ። ኒቃቢስት ሴት ነው በነገራችን ላይ ያገባው፣ ግን ኒቃቢስት ማትመስልም የኒቃቢስት ቀልቃላ ናት ማለት ነው። እንደሷ ሆኖ ከመልበስ እንደኔ ክፍት ብትሆን ነበር የሚሻላት። ያው ካየሽ ቪዲዮ እንደኔ ክፍት ብትሆኝ ነበር የሚሻልሽ ማለት ነውና ያው ምክንያቱም ከአንዲት ኒቃቢስት የማይጣበቅ ንግግር ነው ስትናገር የነበረው ጠዋት ላይ ደውለሽና ያው እንደምታውቁት የናስር ቻናል እኒጋ ነው ብያቸዋለሁኝ እና በሱ ጉዳይ በጣም እየተደራደርን ነው። ቻናሉ ስጪ አልሰጥህም ማለት ነው። ከናስር ጋር ያልተግባባንበት ትልቁ ነገር ያው በዋነኝነት ቢጠየቅ እሱ ሚዲያ ነው የሚለውና ሚዲያ ሊሆን ይችላል፣ ግን ደግሞ አሁን ከኔ ከተለየ በኋላ ግን ሚዲያ የመስራት ፍላጎቱ በጣም የጨመረ ይመስለኛል። እሱም ይሁን ሚስቱን ታስገድደው አላቅም። ያው ዲያስፖራ ከውጪ የመጣች ናት። ያው ሳውዲ አረቢያ ላይ 9 ዓመት ነው ምናምን ሰርታለች አሉና ከውጪ የመጣች ስለሆነች ሚስቱ ያው ሚዲያ የመስራት ፍላጎት አላት መሰለኝ። ምን እንደምትሰራበት እሷ ናት የምታውቀው። ያው ቻናሉ ወስዶ ለሷ ሊሰጣት ነው አይነት ነገር ነው። እሷ ልትሰራበት ይሁን ከኔ ጋር መልስ ልትመላለስበት ይሁን ሁለታቸውም ሊሰሩበት ይሁን አላውቅም። ብቻ ያው በሱ ጉዳይ በጣም እየተጨቃጨቅን ነው። እኔም አልሰጥም ብዬ ይዤዋለሁ ማለት ነው። በቃ የራሳችሁን ፍላጎት ካላችሁ አላማ ካላችሁ የራሳችሁ ቻናል ከፍታችሁ ስሩ ብዬ ነው ቻናሉን ያያዝኩትና ያው ጠዋት ላይ ደውለ ምን አለች ይመሰላችሁ? ናስር ከዚህ በኋላ ከኔና ካንቺ ውጪ ሌላ 2 ሴት ማምጣት ይችላል፣ ተፈቅዶለታል። ኦፍ ኮርስ እንደተፈቀደለት አውቃለሁ፣ ተፈቅዶለታል። አንቺም ልጆቹን እንዲያይ አትከልኪዩ። እኔም አንቺ ጋር ልምጣ፣ አንቺም እኔ ጋር ነይ፣ ፒስ እንሁን፣ ስራ እንስራ አለች ማለት ነው። ፒስ እንሁን፣ ስራ እንስራ አብረን፣ ናስርም በሁለት በኩል እንንከባከበው አለች። ምን አስባ እንደሆነ አላውቅም። እኔ ጣውንቶችን አላምንም በነገራችን ላይ። ጣውንቶች አትመኑ፣ በጣም ኃይለኞች ናቸው አለች ማለት ነው። ያው እኔ እንደዚህ አይነት ነገር አትደውይ፣ እኔ አላቅሽም፣ አታቂኝም የሚለው ነገር እኔ በስሜት ሆኜ ላስቀይምሽ እችላለሁ። እንደዚህ ያለችኝ ከምትይ ባትደውይ ነው የሚሻለው ምናምን አልኳትና ያው እንደዚህ ካለችኝ በኋላ ቀጥታ ወደ ቻናል ነው የገባችው። ቻናሉን ስጭን እንስራበት፣ አንቺ ጋር ሆነሽ አልሰራሽበትም፣ እንደዚህ አላልሽበትም ምናምን አለችኝ ማለት ነው። እናንተ ብትሆኑ ግን ምንድነው የምታረጉት? ወላሂ ምክንያቱም እንደዚህ በድፍረት መታ እናንተ ያሳደጋችሁ ቻናል እናንተ ደም የተፋችሁበት ቻናል ስጪኝ ብላችሁ ስጠይቃችሁ እናንተ ብትሆኑ የእናንተ መልስ ምንድነው የሚሆነው? እዚህ ኮሜንት ለማንበብ ቻኩዬ ነውና በነገራችን ላይ ሴቶች ማለት ነው ብዙዎቻችሁ ሴቶች ስል ሁሉንም አይደለም። ለምንድነው ባለትዳር ወንዶችን የምትወዱት? ያው አብዛኞቻችሁ ብዙዎቻችሁ አይደለም፣ አንዳንዶቻችሁ ላጤ ያላገባ ከማግባት ይልቅ የልጆች አባት 3-4 የወለደ የሰው ትዳር ማናጋት ምንድነው ለእናንተ የሚፈይደው? ምንድነው የሚጠቅማችሁ? ይሄ ነው እስኪ እኔ ልጠይቃችሁ የፈለኩትና ያው እንደምታውቁት እኔ አልሰጥሽም ነው ያልኳት። ቻናሉ አልሰጥሽም፣ እባክሽን አትደውይብኝ፣ አትቀስቅሺ ነው ያልኳት። እኔ ትቻቸዋለሁ፣ ረስቻቸዋለሁ።
እርሱኛ ያልኳት ማለት ነውና ያው ብሰጠው እኔ ቻናሉን ብከለክላቸው ክፋት አይሆንብኝም ማለት ጓደኞቼ። ምክንያቱም ያው አብዛኞቻችሁ እንደ ክፋት ስላያችሁ ነው ቻናል መከልከሌንና ያው በነገራችን ላይ ናስር ከቤት ይውጣ እንጂ ብዙ እቃዎቹ አልወሰደም አለ ቤት ላይ ገባችሁ። ሴት ልጅ ደግሞ እኔ አንድ ነገር ልንገራችሁ ከኔ ተሞክሮ የተማርኩት ማለት ነው። ሴት ልጅ ከባሏ ስትጣላ ወንድ ነው ቤት ለቆ መውጣት ያለበት። እነዛ ቲክታከሮቹ ልዩና ቅዱስ የሚባሉት እንግዲህ ቤቱ የማን እንደሆነ ባይታወቅም የሚኖሩት አብረው ነበሩ። እሱ ሲጣሉ ግን እሱ ቤቱን ለቆ ወጣ ማለት ነው። ስለዚህ ወንድ ልጅ ነው ቤት ለቆ መውጣት ያለበት። እናንተ ልጆቻችሁን ይዛችሁ በምንም ተአምር መንከራተት የለባችሁም። እሱ ሌላ ራሷን ያሳመረች ራሷን የጠበቀች ገና እንቡጥ ለጋ ሴት አግብቶ ይኖራል። እናንተ ግን ለዚህም ልጆቻችሁን ይዛችሁ መንከራተት የለባችሁም። ለዚህም ነው እኔ አረብ ሀገር ላይ ሆናችሁ የራሳችሁ የሚባል ነገር ያዙ የምላችሁ ለዚህ ነው። እናንተ በሰራችሁት ንብረት ደግሞ ባላችሁ ምንም የሚመለከተው ነገር የለም ማለት ነው ጓደኞቼና ሲጀመር ያላገባችሁ ሴቶች ማለት ነው ያላገባችሁ ሴቶች እስኪ እንመካከር። ቆማችሁ ብትቀሩ ምንድነው የሚጎልባችሁ? ያላገባችሁ ሴቶች ቆማችሁ ብትቀሩ ምንድነው የሚጎልባችሁ? ምንም ይጎልብ። የዘንድሮ ትዳር ያው እንደምታዩት ነው። ተፋቱ፣ ተለያዩ። በቃ አላደለ ከናንተ የተሻለች ቢዝነስ ያላት ሴት ካገኙ፣ የሆነ ምርጥ ቤት ያላት ሴት ካገኙ፣ የሆነ ነገር ካገኙ፣ ራሷን የጠበቀች በቃ የወሎ ፈረስ ሆና የታየች ሴት ካዩ አይናቸው ወደ እነሱ ነው። ስለዚህ ባታገቡስ? እንደው አሁን ላይ እኔ የሀሊማ አብዱራህማን ንግግርን እየተቀበልኩት እየመጣው ነው። ልጅ እፈልጋለሁ ባል ግን አልፈልግም ያለችው ነገር አሁን ላይ ያው እኔ ብቻ ሳልሆን በጣም ብዙ ሴቶች የሚቀበሉት ይመስለኛልና ባታገቡስ? ያላገባችሁ ሴቶች ባታገቡስ? ምንድነው ማግባት ትዳር እንደዚህ ከሆነ አንድ ልጅ ሁለት ልጅ ወልዳችሁ የምትለያዩ ከሆነ ባታገቡስ? እንዲቆማቸው ብትቀሩስ? ወይ ታገቡ ሁላ ብዬ የምመክርበት ሰዓት ላይ ደርሻለሁ። ምክንያቱም በቃ ባል ምንም እያረጋ አይደለም፣ ምንም እያረጋ አይደለም፣ ምንም እየፈየደ አይደለም። ገባችሁ? አላቅም ምን እንደምላችሁ ብቻ እናንተ ጎበስ ጠንካራ ሁኑ፣ ገንዘብ ያዙ። ኢትዮጵያ ውስጥ ከምንም ነገር በላይ የሚያስፈልገው ገንዘብ ነው ጓደኞቼ። ገንዘብ ከሌላችሁ ግን በቃ ውዳቂ ናችሁ። ውዳቂ ሁሌ እየየ ያላችሁ እያለቀሳችሁ ነው የምትኖሩ። ገንዘብ ካላችሁ ግን የራሳችሁ ቢዝነስ ገብታችሁ ልጆቻችሁን ታሳድጋላችሁ። እኔ ሁሌም ነገም ዛሬም ገንዘብ ያዙ ብዬ ነው የምመክረውና አንዳንድ ሴቶች ደግሞ በቻላችሁት መጠን እባካችሁ የሰው ባል ባለመቀማት ተባበሩ። በቃ ተባበሩ። የሰው ባል ባለመቀማት ተባበሩ። ወንዶች ደግሞ እባካችሁ መጀመሪያ የያዛችሁትን ትዳር ላይ ጽኑ። ድስት ቢቀያየር ወጥ አያጣፍጥም አይነት ነው ነገሩና ሴት ነው በቃ ያው ልጆቻችሁን ያለ አባት ያለ ወላጅ ማሳደግ ነው ትርፉ እንጂ ሌላ ምንም ትርፍ የለውም ሴት መቀያየርና እባካችሁ ልላችሁ ፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ የኡሙ ታጁ ዩቲዩብ ቻናል ተከታታይ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። የእህታችንን ፊርዶስ ቪዲዮ ተከታትለን ተመልሰናል። እህታችን ፊርዶስ እንግዲህ ያላገባችሁ እህቶች ሳታገቡ ቁማችሁ ብትቀሩ ምን ይጎልባችኋል እያለች ነው። ሱብሃንአላህ ላዚም ሀቂቃ አላህ ያስተካክለን፣ ሴቶችንም ወንዶችንም ማለት ነው። እውነት ለመናገር ምንም የሚቀርብን ነገር የለም። እንደውም ማፊያ ንዴት የለ በሽቀት የለ። እኔ እንጃ አላውቅም። እኔ ማትሪ ያኔ አኼሩ ላይ ደርሰን ነው መሰለኝ። በጣም
አሁን ቢላህ አለይኩም እንደው ናስር እንደው አፉን የፈታው በፊርዶስ አይደለም። እንደው ማንም ሰው እንደሚያውቀው አፉን የፈታው ፊርዶስን ታገባ በላይ ነው። በግድ ገጥታ ቢለያ ላይ ያወጣው ሰው የሆነው ማለት ነው። ለዚች ለ2 ለ3 አመት እነዛ ምርጥ የሆነ 2 ልጆች ወልዶ እንደው ትንሽ እንኳን ሳይቆይ እንደው አፈቶ እንኳን ትንሽ እንኳን ሳይቆይ ሌላ አማረው ማለት ነው። እኔ ብቻ አላቅም፣ ወላሂ አልዓዚም አላቅም። ሰው የለም አሁን ተሱ የበለጠ ገራም የለም። ማሻአላህ ተባረከ ረህማን ተረጋጋ፣ አይናፋር በጣም ምርጥ ልጅ ነበር ናስር። አላህ ይስጥር። እስቲ እህቶች ምን ትሏታላችሁ ለፊርዶስ ማለት ነው? እስቲ እኔ ያው እሷ ጥያቄ ያቀረበችው በእርግጥ ቻናሉን ስጭኝ እያሉ ደግሞ የኔ ባይን ዳርቅ ያለው ነገር ሰው ተናግረዋለች። ቻናሉን ስጭኝ ብላ የምትጠይቀው ደግሞ እኮ ተደራቢቱ ናት። ቢላህ አለይኩም ኬፍ ያኔ እኔ እንጃ ብቻ አላቅም። እኔ ማድር ወላሂ አልዓዚም ምን እንደምል አላቅም። አይናቸውን ፍጥጥ በጨው ጥብ ነው፣ ጥፋታቸው አይታያችም። አይናቸውን በጨው ጥብ አድርገው ፍጥጥ ነው በሰው ገንዘብ። እንዴት ነው የምትሰጠው? እንደኔ ማለት ነው ፊርዶስዬ እንዳትሰጪ፣ ሌላም በኖረ ቅምስ እንዳታረጊ። የራሳቸውን ቻናል ከፍተው ይስሩ እንጂ ሌሽ አንቺ ባሳደርሽው ቻናል ሌሽ ትሰጫቸዋለሽ? ዙራ እኮ አንቺን የምትሰድብብሽ ነው የሚሆነው። ዙራ አንቺን የምታባሽቅብሽ፣ አንቺን የምትሰድብብሽ ነው የሚሆነው እንጂ ራሳቸውን ችለው እንኳን ሊሰሩበት አይደለም። እንደው ራሳቸውን ችለው ቢሰሩበትስ ራሳቸው ከፍተው ይስሩ እንጂ ያንቺ ማለት ነው የናስር ቻናል ያንቺ ማለት ነው። አንቺ ነሽ ከፍተሽ የሰጠሽው አኪድ። ስለዚህ እንዳትሰጪ ነው የምልሽ እህቴ። እስቲ እህቶች ምን ትሏታላችሁ? ኢንሻአላህ አብረን በኮሜንት እናበረታታት። አይዞሽ ፊርዶስዬ፣ ጠንካራ እህት ነሽ አንቺ። ልጆችሽን አላህ ያሳድግልሽ። በርቺ፣ ጠንክሪ ማለት ነው።